14 ዓመተ ምህረት ነው በኢንጂነሪንግ የተመረቀው። በተለያዩ ምክንያት ስራ መስራት ያልቻለ ሲሆን አሁን ላይ ለ3 ዓመታት ሊስትሮ እየሰራ ይገኛል። ፕሮፖዛል ቀርጾ በሲዳማ ክልልም በተለያዩ ቢሮዎችም አቅርቦ እንደነበረ ያገኘነው መረጃ ያስረዳል። ነገር ግን ደግሞ አልተሳካለትም ይላል መረጃው። አማራጭ ቢያጣ ሊስትሮ በመስራት ኑሮን መግፋት ተያይዟል። ባለታሪኩ በኪነ ጥበብ ላይም የተወሰኑ ተሳትፎም አለው። ባለተሰጦም ነው። ከ3 ዓመት በላይ ሊስትሮ እየሰራ እየተዳደረ ይገኛል። የዚህ ባለታሪካችን ጉዳይ በማህበራዊ ሚዲያ እየተዘዋወረ ስለሆነ እኛም ይህንን ጉዳይ ለማቅረብ ወደ እናንተ ወደናል። እንድትከታተሉ በአክብሮት እንጋብዛለን። እሺ፣ ባለታሪካችን ስልክ ላይ እየጠራ ነው። አንዳንድ ጥያቄዎችን እናቀርባለን። ክቡራትና ክቡራን የቲቲቪ ኢትዮጵያ ቤተሰቦቻችን ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ሁሌም አጋርነታችሁን እያሳያችሁን ስለሆነ ከልብ አድርገን እናመሰግናለን። እንደ ሁልጊዜም ቻናላችንን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። የሚሰማችሁን ማንኛውም ሀሳብ አስተያየት ካለ ደግሞ በኮሜንት ላይ በጽፉልን፣ በአክብሮት እንቀበላለን። የደውሉላቸው ደንበኛ መስመር እሺ፣ ባለታሪካችን ስልኩ ተይዟል የሚል ነገር እያየን ያለ ነው። እሺ፣ ለማንኛውም መልሰን እንደውለታለን። ጤና ይስጥልኝ ወንድሜ፣ እንደምን አመሸ? እግዚአብሔር ይመስገን። ተስፋዬ ገብረ ማርያም ነኝ። ቀደም ሲል አነጋግሬ የነበረ ወደ ቀረጻ ከመግባታችን በፊትና ራስን እስኪ አስተዋውቅ በቅድሚያ ወንድሜ። እኔ ወገኔ ወንድማገኝ እባላለሁ። የት ነው የምትኖረው? ሐዋሳ ነው የምኖረው። ሐዋሳ ነው የምትኖረው? እሺ፣ ማህበራዊ ሚዲያው ላይ ያለው ግን የተጨበጠ መረጃ ነው ወይስ ምንድን ነው? እስኪ ትክክለኛ መረጃ መሆኑ መጀመሪያ ለአድማጭ ተመልካቾቻችን መረጃውን ብታካፍለን። ማህበራዊ ሚዲያ ላይ ያለው እውነተኛ መረጃ ነው እና ያው ያለ ነው ያለውበትን እንትን ነው ነባራዊ ሁኔታውን ነው ማህበራዊ ሚዲያ ላይ የተለቀቀው። እውነተኛ ነው አይደለ ነው? አዎ፣ እንደ መረጃው ከሆነ በ2014 ዓመተ ምህረት ነው በኢንጂነሪንግ የተመረቀው። ከዛ በኋላ ምንም አይነት ስራ አላገኘህም? ስራ ለማግኘት እንግዲህ ከዛ በኋላ የተለያዩ ጥረቶችን አድርጌያለሁ። በግሌም ብዙ ነገሮችን ጥሬያለሁ። የተለያዩ እንግዲህ ስራ ፈጠሩ በሚለው ለመፍጠርም ሞክሬያለሁ። ስራ ፈጠሩ ሲባል ማለት አልገባኝም። ስራ ፈጠሩ ሲባል እንግዲህ በኮርስ ደረጃ እንማራለን። ግራጁዌት ሳናደርግ በፊት ኢንተርፕሬነር የሚባል ትምህርት አለ። እዛ ላይ ስራ መፍጠር ነው የሆኑ ኮርሶችን እንወስዳለን። እዚህ ከመጣን ደግሞ ግራጁዌት አድርገን ከመጣን በኋላ የግድ ስራ መፍጠር ነው ያለው ሀገራዊ ነባራዊ ሁኔታው ስለሚታወቅ ያንን ለማለት ብዙ እንግዲህ በራሴ ጥረት አድርጌያለሁኝ። አንዳንዴ በኢኮኖሚ የተነሳ የተወሰነ ስራ ለመፍጠርም የተወሰነች ነገር ያስፈልግሃል። በገንዘብም ይሁን ብቻ የሆነ ሳፖርት የሚያደርግ ነገር ስለሚያስፈልግ ያንን ነገር ለማድረግ እንግዲህ ቤተሰብ ያለውን አንዳንዱ እየሸጠ ያለውን ከራሱ በኪሱ እየቆረሰ እሱ ሳይበላ ለልጄ ብሎ አስተምሮ አንተ ምረስ ስትመጣ እንግዲህ አብዛኛው ባለቀው ነገር ላይ ነው የምትመጣው እና የሆነ ነገር ልጀምር ራሱ ብትል ከዜሮ ነው የሚጀመረው። ከቤተሰብም ከዜሮ ነው የሚጀምረው። አብዛኛው እንግዲህ የድሀ ቤተሰብ ነው ኢትዮጵያ ውስጥ። እንግዲህ እኔ እሱ ይወክለኛል የድሀ ቤተሰብ ነው። እንግዲህ ትንሽ ተግዳሮት ሆኖብኝ ነበር። የተለያዩ ሙከራዎችን አድርጌያለሁኝ ከመንግስት ቢሮዎች ጋር የተለያዩ ፕሮፖዛሎችን እየቀረሱ የተወሰነ ነገር ሰፖርት እንዲያደርጉ ሄጄ ነበር። እንግዲህ ጊዜ መብላት፣ ቢሮክራሲው እንትን ማድረግ፣ ሰልችቶ እንድትወጣ ማድረግ፣ ነገሮችን ተስፋ ቆርጠ እንድትመለስ ማድረግ በአንድ ጉዳይ ላይ 1 ዓመት
እና ከዛ በላይ የሚያመላልሱኝ ሁኔታችን ሊኖሩ ይችላሉ። እንግዲህ ሳሰራ ከምትቀመጥ ያለውን አማራጭ ፈልገህ ዝቅ ብለህ መስራት ነው በሚለው መርጬ ነው እንግዲህ ወደ ዝቅታ ባይባልም እንግዲህ ስራ ብዬ ነው የገባሁት። ወደ ሊስትሮ ስራ የገባሁትም ብሰራስ ከሚለው አንጻር አይቼ ነው እንግዲህ ሌሎችን ሁሉ ነገር ሞክሬ ትንሽ ቢያስቸግረኝ ጊዜ ነው እንግዲህ ያለኝ አማራጭ ይህን መስራት ነው ብዬ ነው ወደ ስራ የገባሁት። አሁን ከቤተሰብ ጋር ነው የምትኖረው ወይስ ብቻህን ነው የምትኖረው? ያው አሁን እዚሁ ከቤተሰብ ጋር ነው ያለሁት። ቤተሰብን ሳፖርት የምታደርግበት ሰዓት ላይ አንተ እንግዲህ ብዙም ነገር አንዴ መጀመሪያ ሰው የራሱ ነገር ሲኖረው ነው ሌላውን የሚረዳውና እንግዲህ ከቤት ስትወጣ ደግሞ ብዙ ነገር አለ። የቤት ኪራዩም አለ፣ ምኑም አለ። ቢያንስ ከቤተሰብ ጋር ስትኖር የቤት ኪራይ ትቀንሳለህ በሚል ተጋግዞ መኖር በሚለው ነው ደባል ብለው እንግዲህ እየኖርኩ ያለሁት እና ከቤተሰብ ጋር ነኝ አሁንም ያለው። በነገራችን ላይ ከመረጃው መካከል አንዱ በጣም ያስገረመኝና በጣም አድማጭ ተመልካቾቻችንም እንዲያውቁት የተወሰነውን ነግረኸኝ ነበርና ፕሮፖዛል ቀርጸህ በሲዳማ ክልል በተለያዩ ቢሮዎች አቅርበህ ነበረ። እንዳልተሳካልህ ነው መረጃ ያገኘሁትና ለምንድን ነው ያልተሳካው? ምንድን ነው ምክንያቱ? ምናልባት ያቀረብከው ፕሮፖዛል ተጨባጭ የሆነ መረጃ የለውም ወይስ ምንድን ነው ምክንያቱ ያልተሳካበት ምክንያት? እኔ ያልተሳካበት ምክንያት ብዬ የማስበው ፕሮፖዛሉ ዋጋ ቢስ ሆኖ ሳይሆን ተስፋ እየሰጠ አንተ ሰልችቶ እንድትሄድ የሚያደርግ አይነት ቢሮክራሲዎች ናቸው። በግለሰብ ደረጃ ነው እንደዚህ የሚደረጉት እና እኔ ቢሮውን ይሄ ነው ብዬ አልጠቅስም። ማን ለማን እንደሆኑ እነሱ ያውቁታል። እኔ የት ጋር ምን ይዤ እንደመጣሁ ምን እንዳመጣሁ ስንት ዓመት እንዳመላለሱኝ ምናምን እነሱ ስለሚያውቁት ቢሮውን እከሌ ብዬም አልጠቅስም። ግን በግለሰብ ደረጃ የሚደረጉ ነገሮች ናቸው። ፕሮፖዛሉ ሪጀክት ተደርጎ የማመጣቸው ማስገባው ጀስት አፕሩቭ አድርጎ ደስ ብሏቸው ምናምን ይሸኙኛል። ከዛ ለቀጣዩ የሆነ ነገር ይቀራል። እንተና ይመጣል ይባላል። እሱም ጊዜ የሚፈጅ ነገር ነው። እንተና ሲመጣ እንተን ይደረጋል ይባላል። እሱም ጊዜ ይፈጃል። 1 ዓመትና ከዛ በላይ አንድ የሆነ ነገ ይሆናል ተስፋ እያደረኩ ነገ ይሆናል ወዲያ ይሆናል እያደረኩ ብቻ ከዛ ጊዜን በላሁኝ። 1 ዓመት ሲሞላኝ ወይ ሪጀክት አልተደረገ ወይ ወደ ስራ አልተገባ። ከዛ ብዙ ጊዜ ተችተናውኝ ከቢሮክራሲው አሰልቺና ተስፋ ቆርጠ ወይ ሰልችቶ እንድትሄድ የሚያደርግ አይነት ነገር ስለሆነ ከዛ ወጣሁኝና ትቼ በቃ ያለኝ አማራጭ እነሱ ይሄ ላም አለኝ በሰማይ አይነት ነው የሚሆነው የሆነ ነገር ይዘህ ስትሄድና በግለሰብ ደረጃዎች እንደዛ የሚያደርጉት አሉ። ብቻ ያ ነው ያነሳሁት አይዲያ ሪጀክት ተደርጎ አይደለም ያለው አማራጭ አንተ የሆነ ነገር ይዘህ ስትገባ እንግዲህ ያለው ነባራዊ ሁኔታ ትንሽ ወይ አንተ ብሄር ወይ ዘር ወይ ይጠናል ወይም የሆነ ጎሳ የሆነ ምናምን ነገር ይጠናል። የማይመቻቸው አይነት ሊሆን ይችላል። ወይ አቅም በገንዘብ በኩል የለህም ወይ የሚፈለግ አይነት ጎሳ ወይ ዘር የለህም። ከነዛ ከተወሰኑ ሰዎች እይታ ሲታይ ያንተ አንሶ ሊገኝ ይችላል። በዛ በኩል ደግሞ እንግዲህ ጥሩ ብርም ገንዘብም እነሱ የምትይዝበት ላይኖሩ ይችላል ግለሰቦችንና እነኚህ ምክንያቶች ብዙ ጊዜ ሰልችቶ እንድትሄድ ጊዜህም ተበልቶ እንድትወጣ ይደረጋሉ። ከእንደዚህ አይነት ነገሮች አንጻር ነው እኔ ወደ ሊስትሮና ወደ ስራ የገባሁት። ምናልባት ይሄ ፕሮፖዛል ያቀረብከው ምን አይነት ይዘት አለው? ምናልባት አንዳንድ ሰዎች ያንተን ፕሮፖዛል ሀሳብህ ጥሩ በመሆኑ ከተነሳ እንግዲህ አንተን ሊያግዙም ሊደግፉ የሚችሉ ኢትዮጵያውያን ትውልድ ኢትዮጵያውያንም ሊኖሩ ይችላሉ ብዬ ስለማምን ይሄ ፕሮፖዛል ያቀረብከው እንደ ሀገር ምን አይነት ትኩረት ያደረገ ነው?
በምን አይነት መንገድስ ነው ፕሮፖዛልህ ወደ ተግባር እንዲቀየርልህ የምትፈልገው? አንተን ሊያግዙና ሊደግፉ የሚችሉ ሰዎች ምናልባት ልታገኝ የምትችል ከሆነ ብዬ ነው ጥያቄ ያነሳውልህ። እኔ በኪነ ጥበብ አካባቢ እንቀሳቀሳለሁ። ይዤ የሄድኩት አይዲያም ከኪነ ጥበብ አንጻር ወጣቶችን ቢያንስ ብዙ ወጣቶችን ተጠቃሚ ሊያደርግ ይችላል። ከኪነ ጥበብ አካባቢ ያሉ ወጣቶች ተጠቃሚ የሚሆኑበትን ሌሎችም ተጠቃሚ የሚሆኑበትን ነው። ከኪነ ጥበብ ጋር የተያያዙ ሀሳቦችን ነው ይዤ የሄድኩት። እነኛ የተወሰነው በክልሉ አካባቢ ያሉትን እንደ ታለንት ሾው አድርጎ አወዳድረው፣ ሌሎች ደግሞ የፊልም ካምፓኒ ራሱ ክልሉ እንዲኖረው፣ ከዛ እዛ ደግሞ የተለያዩ ሰዎች ይሳተፉበታል። የተለያዩ ለምሳሌ ይሄ ስለ ስፔስ ሳይንስ የሚያጠና እዚህ ባህሉ አካባቢ ያሉ ሰዎች አሉና እነኛ ሰዎች አንድ ቦታ ተሰብስቦ ታቦር የሚባል ተራራ አለ። እዛ ተራራ ላይ ስፔስ ሳይንስ ከኢትዮጵያ ስፔስ ሳይንስ ጋር ግንኙነት ያለው ሆኖ ተጠንቶ አያንቶች የሚባሉ አሉ። እነሱ በባህሉ ነው ፊዚክሱን የሚያውቁት፣ በባህሉ ነው ስፔስ ሳይንሱን የሚያጠኑት። ያንን ወደ ትግበራው ወደ ዘመናዊ ሳይንስ ተቀይሮ ራሳቸው የሆነ እነኛ ሰዎች እየጠፉ እየሞቱ ወይም እያለቁ፣ ሰው ይሞታል ያድጋል፣ ሰው ይወለዳል ያድጋል ይሞታል። ምናልባት ጥንት ያሉ ሰዎች አሁን ላሉ ትውልድ ካስተላለፉ የአሁኑ ትውልዶች ደግሞ ይህን ነገር ላያውቁት ይችላሉና በደንብ ለማሳወቅ አሁን ያሉ ሰዎች ሳይለዩ እውቀታቸውን የምንጠቀምበትን ስፔስ ሳይንስ መገንባት አለብን የሚል ሀሳብ አለው። እዛ ላይ ደግሞ የተለያዩ ታለንት ያላቸው ሰዎች ይወጣሉ። በፊዚክስ በኪነ ጥበቡ ያላቸው ሰዎች ይወጣሉ። መብረቅን ጠርቶ የሚያመጣ ሰዎች አሉ እዚህ። እነኛ ሰዎች ለተለያዩ ዓላማ ከስፔስ ጋር አገናኝቶ መጠቀም ይቻላል። እሱም በስክሪፕት መልክም አዘጋጅቼ ራሱን በቻለ በተቋማሚ መንገድ ከራስ ዩኒቨርሲቲ ጋር ሆነ ከተለያዩ ከስፔስ ሳይንስ ጋር ግንኙነት ያላቸው ሰዎች እንዲሳተፉበት በጣም ብሮድ የሆነ አይዲያ አምጥቼ ነው ፕሮፖዛሉን ሰፋ አድርጌ ልነግራቸው ላስረዳ የሞከርኩትና እንግዲህ በትንሹ ይህን ይመስላል ጨረስ አድርጌ ስነግርህ። ምናልባት 3 ዓመት ከዛም በላይ ሊስትሮ እየሰራ እየተዳደርክ ነው የምትገኘውና አንተን የሚያውቁ ሰዎች በዚህ ህይወት ውስጥ መኖር መቻል የፈጠረባቸው አሉታዊ ተጽዕኖዎች ካሉ ከአካባቢው ከማህበረሰቡ የተሰማው ስሜት፣ በተለይ ደግሞ ይሄንን ወረድ ብሎ መስራት መቻልህና በተለይ ደግሞ የተመረከው ኢንጂነሪንግ መሆኑ ሲታይ ማህበረሰቡ ላይ አካባቢው ላይ ምን ስሜት ፈጥሮበታል? ያው የሚያዝኑ አሉ፣ አብዛኛው ያዝናል። የሚገረሙም አሉ፣ የሚያበረታቱኝም አሉ፣ የሚቆጩም አሉ። እንግዲህ አንዳንዱ ይቆጫል፣ አንዳንዱ ያበረታታኛል፣ አንዳንዱ ከንፈሩን መጥቶ ይሄዳል፣ አንዳንዱ ተስፋ ይሰጣል እና በዚህ መሀል አለ። አንዳንዱ ይደነግጣል። ለምን እኔ ጎበዝ ከሚባሉ ተማሪዎች አንዱ ነኝ እና እንዴት የሚል አንዳንዱ ተስፋም ይቆርጣል እሱን ሲያይና ብዙ ነገሮች ያሉበት ሰው ወረድ ብሎ ይሄን ነገር ሲያይ ሲሰማ ነገሮች እንግዲህ እንዳልኩ ነው የሚሰማው ሰው ላይ። እንደው አማራጭ በማጣት ሊስትሮ ጠራጊነት ላይ እንዳለህ ነው መረጃ ያለኝና ከሊስትሮ ጠራጊነት እንደው ባሻገር ሌሎች ስራዎችን ለመስራት አልሞከርክም? ሌሎች ስራዎችን ሞክሬያለሁ። እዛም ሆኜ እሱንም እየሰራሁ እሱም ሌሎች ስራዎችን ለማማከር ሞክሬያለሁ፣ ለመስራትም ሞክሬያለሁ። ግን አዋጭ አይደለም። ለምሳሌ ይሄንን ቁጭ ብዬ ዝቅ ብዬ የምሰራውን ስራ በራሴ እሰራለሁ።
በራሴ ገቢ ያገኝበታለሁ። ሌላው ስራ አንዳንዴ ከኔ ከትምህርቴ ጋር የማይሆን ስራ፣ ከተማርኩት ጋር የማይሄድ ስራ፣ ብቻ ነፃነት ስቶ የሚያሰራኝ አይነት ስራ ላገኝ አልቻልኩም። ግን ጥረቶች አሉ። ብዙ ጥር ያለኝ ለማግኘት ብዙ ደጆችንም አንኳኩቻለሁ። የማይመለከተኝን ሁላ አፕላይ አድርጌ ሄጄ አውቃለሁ። ዝም ብዬ እስቲ ምናልባት ብዬ እና ጥረቶችን አድርጌ እንግዲህ አንዳንዴ ሲጠመብህ እንዴት እንደዛ ስለሆነብኝ ነው ዝም ብዬ ቁጭማ አልልም ከሚል አንፃር ነው እዚህ የገባሁት። እንግዲህ የሲዳማ ክልል የሚመለከታቸው የስራ ኃላፊዎች ምናልባት ካጠገብህ ወይም ደግሞ ከሚመለከታቸው ሰዎች ጋር የምታውቃቸው ሰዎች ካሉ እኛም ይሄንን ጉዳይ አንስተን ሚዛናዊ መረጃም ለአድማጭ ተመልካቾቻችን መስጠትም ስላለብን ያንተን ጉዳይ በተመለከተ እንዴት አያችሁት? ይሄ ተማሪ ኢንጂነሪንግ ተመርቆ ለ3 ዓመታት ሊስትሮ እየሰራ ነው የሚገኘው። ከዛ ውጭ ደግሞ ፕሮፖዛል ቀርጾ በተለያዩ ቢሮዎች አቅርቦ ነበረ። ይሄንን ጉዳይ ታውቁታላችሁ ወይ? በምን አይነት መንገድ ነው ማስተናገድ የሚቻለው? ለምንስ እንደው ማስተናገድ አቃታችሁ የሚለውን ተያያዥነት ጉዳይ ለመጠየቅ እኛም ስለምንፈልግ የሚመለከታቸውን አካላት ስልካቸውን ታፈላልግልናለህ ብለን ነው የምናስበው። በቀጣይነት ይሄን ጉዳይ በደንብ ማነጋገር ያለብን ነው የሚመስለኝ። ምናልባት በስተመጨረሻ ለኢትዮጵያውያን ለትውልደ ኢትዮጵያውያን በጣም በርካታ ሰዎች እኛን የሚከታተሉ ስላሉ የምታስተላልፈው መልእክት ካለ እድሉ ልስጥና በዚሁ እንሰናበት። ያው እንግዲህ በርቱ፣ ተስፋ አትቁረጡ፣ ነገሮችን ለመጋፈጥ ሞክሩ። እንደኔ አይነት ብዙ ሰዎች አሉ። እኔ ማውቃቸው ፓርኪንግ የሚሰሩ ሰዎች አሉ። ከግቢ ተመርቆ ምናምን መጥቶ ማለት ነው። ስለዚህ ተስፋ ባለመቁረጥ ነገ አዲስ ነገር አለ፣ ነገ አዲስ ቀን ነው ብለው የሚያስቡ ስላሉ እንግዲህ አዲስ ቀን ይመጣል። በርቱልኝ፣ ተበራቱልኝ። በአንተ ዙሪያ ላይ በተለይ አንተን ከማገዝ ከመደገፍ አንጻር ትልቅ ሐሳብ እንዳለ ከፕሮፖዛሉ የተወሰኑ ሐሳቦች ለመረዳት ችያለሁና በተለይ የኪነ ጥበብ ሰዎች በዚህ በኩል አንተን ሊያግዙ ሊደግፉ እንዲችሉ ባለሀብቶችም ሊኖሩ ይችላሉ። ውጪ የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን ኤርትራውያኖች በአውሮፓ ላይ የሚገኙ ሰዎች ሊኖሩ ይችላሉ ብለን ነው የምናስበውና ምናልባት ይሄንን ሐሳብህን ወደ መሬት ከማውረድ አንጻር መደገፍ እንዳለብን የሚገባኝና በዚህ በኩል የምትለው ነገር ካለ ብዬ ነው። አዎ በዚህ በኩልም ማለት ፈልገው ነገር አለ። ለምሳሌ ማርኬት በቀደም ሲከበር እኔ ከማርኬት ጋር የተያዙ ጉዳዮችን የዛሬ 2 ዓመት አካባቢ ሐዋሳ ዩኒቨርሲቲ እያናገርኩ ነው። ማርኬት እኛ ጋር ተጀምሮ ለምን እንደሆነ እኛን ማናወጣው የሚል ሀሳብ ይዤ ሄጄ ነበር። ከሄድኩባቸው ፕሮፖዛሎች አንዱ ደግሞ ለምሳሌ ንግስት ፉራ የምትባል 16ኛ ሴንቸሪ ላይ እዚህ ደቡብ ኢትዮጵያ ውስጥ ያለች ንግስት ፉራ አለች። እሷ ማለት እኮ የዛን ጊዜ ስለ ሴቶች መብት የተሟገተች ዛሬኛ ማርሲኤት ያን 140 ምናምኛ ጊዜ የምናከብረውን የዛኔ እሷ አክብራ ስለ ሴቶች መብት የተሟገተች ናት። እሷን ለምን አናወጣትም? እሷን ለምን ወደ ሚዲያ ለሴቶች መብት ዛሬ 500 ዓመት በፊት የተሟገተች ናት። ይህንን በተለያዩ መልኩ ለምን ለህዝቡ አናሳይም? እጃችን ላይ ያለ ነው፣ የሚታወቅ ነው። ሌላኛው ፕሮፖዛል ነው ደግሞ የወሰድኩትና ይሄም ዛሬ ነገ እንደዚህ የተባለ የውሃ ሽታ ሆኖ የቀረ ነው። ቢያንስ እንደዚህ ያሉኝን እሱና በስክሪፕትም በተለያዩ በፎረም ደረጃም እንዲዘጋጅ የተወሰኑ እንቅስቃሴዎችን የጀመሩ አግዙኝ፣ ይሄ አንተ አይዲያ ነው ቀድሞ ያመጣው አንተ ነህና እስቲ ምን እናርግ ብለው በፎረም ደረጃ እናርግ የሚል ሀሳብም አመጡ። እሺ ብዬ አይዲያ ሰጥቷቸው ከዛ ቀሩ። በስክሪፕት ደረጃ ማዘጋጀው እሱም በዛው የውሃ ሽታ ነው ቀረና ቢያንስ እነኚህ አይዲያዎችን 2-3 አይዲያ አለ። አሁን አንተም የጠቀስኩት ይህንን ሳፖርት ማድረግ የሚችሉ ሰዎች ካሉ ይረዱኝ። ሞር ህዝባዊ ነገር ነው፣ ሀገራዊ ነገር ነው። የሆነ የራሳቸውን አስተዋጽኦ ማድረግ የሚችሉ አካላት ያደረጉ ደስ ይለኛል።
እሺ በጣም አመሰግናለሁ ፍቃደኛ ሆነ ይሄንን ሐሳብህን ለአድማጭ ተመልካቾቻችን በማካፈል ከልብ አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ። አንተን ማነጋገርና ለበርካታ ሰዎች መረጃ እንዲደርሳቸው ለማድረግ ይህንን መረጃ ያቀረብኩልህ ምናልባት የሚቀሩን ሐሳቦች ይኖራሉ ብዬ ነው የማስበው። በተለይ ደግሞ የሲዳማ ክልል ኃላፊዎችን ማነጋገር ተገቢ እንደሆነ አምናለሁና የነሱን ስልክ ታፈላልግልኛለህ። እኔ በግል ስልክ ደውልልሃለሁ። ይሄን ጉዳይ ይዘዋለሁኝ። በጣም ነው የማመሰግነው። አመሰግናለሁ በጣም ወንድሜ። እሺ ክቡራትና ክቡራን የቲቲቪ ኢትዮጵያ ቤተሰቦች እጅግ በጣም ልብን የሚሰብር ነው። ይሄ ሊስትሮ ጠራጊ ኢንጂነር መሆን እየቻለ ነገር ግን መሆን ያልቻለ ነው። 3 ዓመታት ሊስትሮ እየሰራ እንዲሁም ደግሞ ፕሮፖዛሎች ቀርጾ በተለያዩ ቢሮዎች አቅርቦ በፍጹም ሊሳካለት አልቻለም። አማራጭ ቢያጣ ነው እንግዲህ ኑሮን ለመግፋት ወረድ ብሎ የሰውን ህይወት ለማኖርም ራሱንም ለማኖር ኑሮንም ለመግፋት ወደ ሊስትሮ ጠራጊነት ህይወት የገባው። ከዛ ውጪ ይሄ ባለታሪካችን ቀደም ሲልም እንደተናገረው በኪነ ጥበብ ላይም ተሳትፎ እንዳለው ነው መረጃዎች እየጠቆሙ የሚገኙት። እኛ እንደ አንድ የሚዲያ ተቋም ቲቲቪ ኢትዮጵያ የሁሉም ዜጎች ድምጽ በሚል መሪ ቃል ስንመጣ እንዲህ አይነት የተበደሉ ሰዎች የተገፉ ሰዎችን ማቅረብ ብቻ ሳይሆን የሚመለከታቸው አካላቶችንም ሚዛናዊ መረጃ መስጠት ስላለብን ከምንድን ለምንድን የሚለውን የበለጠ ማብራሪያ እንዲሰጡ በተለይ ደግሞ ሊስትሮ የሚሰራው ኢንጂነር ፕሮፖዛል ቀርጾ በተለያዩ ክልሎች ሲያቀርብ ለምን ተቀባይነት አጣ፣ ለምንስ ነው ያልተቀበሉት የሚለውንም ነገር ከነሱ ምላሽ በቀጣይነት የምናቀርብ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። የምንችለውን ሁሉ ጥረት ለማድረግ እንሞክራለን። እንግዲህ ማህበራዊ ሚዲያዎች ሁሌ ከስሜት የጸዳ ሚዛናዊ መረጃዎች የመስጠት የጋዜጠኝነት ስነ ምግባር ስለሆነ የዚህ ባለታሪካችን ስሜቱን ሐሳቡን እንዲያጋራ ለህዝቡ በማሰብ ነው ያቀረብነው። በቀጣይነት ግን ቀደም ሲል ደጋግሜ ለመግለጽ እንደሞከርኩት በሲዳማ ክልል በተለያዩ ቢሮዎች አቅርቦ ያልተሳካለት ፕሮፖዛል ለምንድን ነው ለምንስ አልተቀበሉትም የሚለውን ከሚመለከታቸው አካላት ጋር ቆይታ ለማድረግ እንሞክራለን። ባለታሪካችንን ለማነጋገርም ለማወያየትም የሱንም ሐሳብ እንዳው ለመቀበል የምትፈልጉ ካላችሁ የስልክ ቁጥሩ 0923 62 72 00 ላይ መደወል ትችላላችሁ። በነገራችን ላይ ጆርናሊስት ወይም ጋዜጠኛ ሲሳይ መንግስት የረዳን በዚህ አጋጣሚ አመሰግናለሁ። ኢትዮጵያን ሰርቪስ ከተሰኘው መረጃ ተንተርሶ በማህበራዊ ሚዲያ ያጋራውን ጽሑፍ ተንተርሰን እኛም ለአድማጭ ተመልካቾቻችን ባለታሪኩን አግኝተን በቲቲቪ ኢትዮጵያ ያቀረብንላችሁ ዝግጅት ይህንን ይመስላል። እስኪ እናንተም በዚህ ጉዳይ ላይ የሚሰማችሁ አስተያየት ካለ ኮሜንት ላይ ብትጽፉልን፣ መነሳት ካለበት ደግሞ ጥያቄዎች ይሄ ቢቀርብ የምትሉት ነገር ካለም በአክብሮት ለመቀበል እንወዳለን። ለዛሬ እንግዲህ ያዘጋጀንላችሁ በልዩ ሁኔታ ይህንን ይመስላል። ቲቲቪ ኢትዮጵያ ሁልጊዜም የሁሉም ዜጎች ድምፅ ነው። ስለዚህ ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። በየዕለቱ እንግዲህ አዳዲስና ወቅታዊ መረጃዎች በሚኖሩበት ሰዓት ላይ ይህንን መረጃ ወደ እናንተ የምናቀርብላችሁ ይሆናል። ስለተከታተላችሁን ከልብ አድርገን እናመሰግናለን። በያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር እንዲሆን የሁል ጊዜም ምኞታችን ነው። ተስፋዬ ገብረ ማርያም ነበርኩኝ። በያላችሁበት መልካም ጊዜ እንዲሆንላችሁ እመኛለሁ።